እንዴ ቦቼ ያላምን ቦቼ ኬሪ እንዴት ነሽ? ደህና ነኝ። እንዴት ነህ? አለሁ እግዚአብሔር ይመስገን። ደህና ነሽ? ደህና ነኝ። ደጋሚ እዚህ መተህ ስላየሁ በጣም ደስ ብሎኛል። አመሰግናለሁ። እኔም ስላየሁሽ ደስ ብሎኛል። የገጠመህን ነገር ሰምቼ በጣም ነው ያዘንኩት። ማዘን አይጠበቅብሽም አትዘኝ። እና አገኘሃት እንዴ? አላገኘኋትም። ትደውላለች? አልፎ አልፎ ትደውላለች። እና ምን ትላለች? ጄሪ በእናትሽ ስለዚህ ጉዳይ ባናወራ ደስ ይለኛል። በቃ እሺ፣ ካሁን በኋላ ምንም አላስጨንቀን። እና ሄቨንን ሳገኘሃት? አላገኘኋትም። ላገኛትም አልፈልግም። እንዴ ለምን? በቃ ከዚህ በላይ በእኔ ምክንያት መጎዳት ያለባት አይመስለኝም። ይበቃል። የኔ ሂፖፖታመስ ሲያሳዝን። እንዴ ይሄንንማ ሂጅ ለሄቨን መናገር አለብኝ። ቤዛ እንዴት ነሽ? እንዴት ነው? አለሁ። ቤዛ ይህንን ብቸኝነት የምትፈልገው ውስጧ የሆነ ጩኸት ሲጮህ ተሳሳት ናይታል። ሁሌም ቢሆን ይሄ መረዳትህ ግን እንደሚያስገርመኝ ታውቃለህ። ይሄን ሁሉ ጊዜ አብረን ተምረን ባልረዳሽ ያሳለፍኳቸው የህይወት ልምዶች ያላስተማሩኝ ቀሽም ይሆንኩ ያህል ነበር የሚሰማኝ። ኧረ ታዲያ አንተማ በፍጹም ይሄንን የሰው ስም አትወስድ። የትኛውን ስም? ቀሽም የሚለውን ነው። ይሁንልሽ። ቆይ ታዲያ እስቲ ንገሪኝ፣ ምንድነው እንደዚህ ያስተገዘሽ? ምን ሊሆን ይችላል ታዲያ? ያው ያሬድ ጉዳይ ነው። ታድላችሁ እሱም በፊናው አንቺን እየናፈቀሽ፣ አንቺም እዚህ ቁጭ ብለሽ እሱን እየናፈቅሽው ፍቅርን ማጣጣማችሁ በጣም ነው የሚያስቀናው። ታሪ እየቀለድክ ነው አይደል? ለምን እቀልዳለሁ? ታዲያኛ እንደዚህ እየተሰቃየን ታድላችሁ ስትል ቀልድ ካልሆነ ምን ልበለው? ይሄ ስቃይ እኮ የፍቅር አንዱ አካል። ታዲያ ቆይ ታሪ የኛ ስቃይና መከራ መቼ ነው የሚያበቃው? ፈተናው እንዲያበቃ ትፈልጊያለሽ? አዎ በጣም። ሁሉም ነገር አብቅቶ ከያሬድ ጋር ደስተኛ መሆን እፈልጋለሁ። ቤዚ አንዱን ችግር ታልፉት ይሆናል እንጂ የሰው ልጅ በህይወት እስካለ ድረስ ፈተና እንደሆነ አያልቅም። ግን ታሪ የምታፈቅረው ሰው መፈተን በጣም ነው የሚደክመው። ይሄን ነገር ግን በፍጹም አትጥይ። ብጠላው ምን አመጣለሁ ብለን ቤዚ የማያልፍ ፈተና የማይነጋ ሌሊት የለም። ደግሞ ይሄንንም ጊዜ ያኔ ብላችሁ ታወሩታላችሁ። ታሪ ግን የምርገን ይሄ ነገር የሚያልፍ ይመስላል። እመኝ ያልፋል። ተስፋ አደርጋለሁ። አይዞሽ። ሰላም ነው ኢልያስ? ሰላም። ሀናን እባላለሁ። አንድ ክላስ ነን። ኦኬ ሀናን፣ ምን ልርዳሽ? ስታዲ ግሩፕ አለን እና የማጥናት ፍላጎት ካለ ትቀላቀለን ትችላለህ። ለግብዣሽ አመሰግናለሁ፣ ግን እኔ ብቻ ማጥናት ነው የሚያስደስተኝ። እሺ፣ አዲስ ስለሆንክ ስታዲ ግሩፕ እንዳለ ላሳውቅ ስለፈለኩ ነው። በድጋሚ ለግብዣሽ አመሰግናለሁ። ኧረ ጣጣ የለውም። ወይስ ትፈልጋት? በቃቸው እንገናኛለን። ይቅርታ ሀናን። አቤት። እሷን ነው ቢዚ ያልሽ? አዎ እሷን። ካልተሳሳትኩ 11 ክፍል ነች አይደል? ከምን ተዋወቃት ደግሞ እሷን? አረ እንደዚሁ ኮሊደር ላይ ሰልፍ ስለሷ ሰምቼ ነው። አዎ ቤስቲ ብታያት ምርጥ ልጅ ነች። በዛ ላይ በትምህርቷን በጣም ጎበዝ ተማሪ ነበረች። እኛ 9 ያለን ስታዲ ግሩፓችን ድረስ የመጣች ታስረዳን ነበር። ግን ምን? ከዛማ ተቀየረች። ያው በትምህርቷም ደከም አለች። ያው ደግሞ ታውቀው የለ የስኩል ላይፍ ነገር። ተረዳሁሽ። በቃቸው ላግኛት። እሺ ጄሪ የምርሽ ነው? አዎ የምሬን ነው አልኩሽ አይደል እንዴ? ቆይ ታዲያ ለምንድን ነው ሊያገኘኝ የማይፈልገው? ያው በቦቻራ ምክንያት ድጋሚ እንድታዝኝ አይፈልግም። ምን ማለት ነው? እኔ አይደለም ያልኩት እራሱ ነው ያለኝ። እሺ አሁን የት ነው ያለው? እኔ ምን አውቃለሁ? ያው ወይ የአስተማሪዎች ላውንች ነው ሊኖር የሚችለው። ጄሪ ላገኘው እፈልጋለሁ። ማንም ቦቻራን?
አዎ ቦቸራ። አንቺ ያምሻል እንዴ? ምን ሆንሽ? አባትሽን እኮ ያንን ሁሉ ነገር ብለን የለመናቸው አሳዝነሽን ነው። እናማ ድጋሚ ከዚህ ቦቸራ ከሚባል ልጅ ጋር ምንም አይነት ግንኙነት የለሽም። ሲጀመር የነበረሽም ደግሞ አብቆታል፣ አክትሟል፣ አለቀ። ግን እኮ ቦቼ ችግር ውስጥ ነው። አዎ ችግር ውስጥ ነው። ግን ደግሞ ከችግሮቹ መካከል አንዱ አንቺ ነሽ። እና ከዚህ በኋላ አትገናኙም እያልሽ? እኔ እንደዛ አላልኩኝም። ግን ደግሞ ይሄ በፊት ላይ የነበራቸው አጉሌ አፍ ላፍ ተገጣጥሞ ማውራት ምናምን የሚባል ነገር የለም። እሺ በቃ ምንም ይሁን ቢያንስ ዛሬ ሰላም ልበል። እሱ እንኳን ልተባበርሽ ይችላል። አንተ ደግሞ እያጭበረበርክ ነው እንዴ? እንዴት ሁሌ ስትበላ መነጫነጫ አንተ ነው። ተው እባክህ። ምን እቁቡንም እንዲህ ልታጭበረበር ነው? አንተ እቁብ ስትል ለምንድን ነው ሽመልስ እንገባለን ማለት? አንተን ይሰማል እንዴ? ቆይ አንተ ለምንድን ነው የምጨቀጭቀው? ልጅ እኮ መጨቅጨቅ እኮ አለ እንዴ? ታውቃለህ፣ እቁብ ደግሞ ጥሩ ነገር ነው። ቢገባ ምን አለበት? እንግዲህ ከሰማኝ እነግረዋለሁ። እዲ ወንድ ልጅ ልትወልድ ነው። ለምን አትለኝ? ስናነሳ ነው የመጣው። ማ እኔ? አንተ ወይ ልጅ ቀልደኛ ነህ። ምን ነው ችግር አለ እንዴ? ሰምተሽዋል? ልጅ እኮ ነህ እኮ። ምን ችግር አለ? ችግሩ የሚገባሽ አሁን ሳይሆን ከወለድሽ በኋላ ነው። ልጅ አለ እንዴ? ማ እኔ? አዎ እንዴ። መለስላት እንጂ ምን ይዘጋል? ለምንድን ነው ብቻህን የሆንከው?